ባልንም ገንዘብ ገብቶላቸው ማለት ነው። ሰው ሙሉ ጎረቤት ያውቃል አልገባልኝም እንዳለች ማለት ነው። አልገባልኝም እንዳለች ሙሉ ጎረቤት ያውቃል። እንደገባላት ደግሞ ማስረጃ አለን። የቮይስ ማስረጃ አለን። የደረሰኝ ማስረጃ አለ። ቮይሱን ከተመቸሽ እኔ እልክልሻለሁ ሁሉንም ነገር ማለት ነው። ገባሽ? አሁን ሀዘናችንን እንዳናዝን ነው እያደረጉን ያሉት። እኔ አሁን ቃልዬ ማለት ሂስቶሪያ ላይ ገብተሽ ማየት ትችላለሽ። ትንሽዬ ወንድም አላት። እሱ እንደሆነ ወንድማቸው አያውቁም። እኔ እንደሆንኩኝ ነው የሚያውቁት የቃልዬ ማለት ነው። ገብቶሽ? ይሄ ምንድነው? በጣም ቅርበት ከሚባለው በላይ አብረን አንድ ላይ ጨቃብኩተን ያደግን ሰዎች ነን። ቤታችንን ብታየው እንደዚህ ፊት ለፊት ማጠገብ ነው። በቃ ግድግዳ ምንም የሚለየው ነገር የለም። ገብቶሻል? አሁን እኔ በቃልዬ ጉዳይ እንደዚህ አይነት ነገር ማድረግ ፈጽሞ በጣም ከአይምሮ በላይ ነው። እነሱ እንዴት እንደሚያስቡት አላውቅም። ልጄ ጉድጓድ የገባችበት ልግባ፣ ገንዘቡ ከተላከ ወደ እኔ ልጄ የገባችበት ጉድጓድ ልግባ ነው ያለችው። ሰው ችግር የለውም፣ ማስረጃ ካለ ማስረጃ እናቀርባለን። ገብቶሻል? አሁንም እሪና ካጠፋች ትጠየቅ። እኔ ወይ ወንድም ምናምን የሚባል ነገር የለም። ህሊናሽ አያስቀምጥሽ። ገብቶሻል? ህሊና አያስቀምጥሽ። እኔም ካጠፋው ልጠየቅ። በዙሪያው ጎረቤት አሉ ያሉ እንዳለ እየነገርኳቸው ይጠየቁ። ሁሉም ጥፋተኛ ከሆኑ ሁሉም ይጠየቅ። ገብቶሻል? ግን ዝም ብለው ያለ ስም መስጠት በጣም ይከብዳል። እኔ አሁን ሳራ ትዕግስት ነው በትዕግስት ነው የምንተዋወቀው። ከዚህ በፊት ነው የምንተዋወቀው። ስለ እህቴ ሁላ አውርቻታለሁ። ቤሩት እንደሆነች ማለት ችግር የለውም ታውቃለች። እሱ ግን በዚህ ልክ እኔ ትዕግስት እንደዚህ አይነት ነገር ትሆናለች ብዬ አስቤ አላውቅም። እንደገና ወንድሟን በዚህ ልክ ይሆናል ብዬ አስቤ አላውቅም። ኢቨን ዳታሽ ራሱ እንደዚህ ትሆናለች ብዬ አስቤ አላውቅም። እኔ ከስራ ስመጣ አረ እስኪ ደውልላት ለእህቴ ማለት ነው እንድትወስዳት የሚጠይቁኝ ይለምኑኝ ነበር። ገብቶሻል? እኔም እደውልላታለሁ ውሰጃት። ምክንያቱም እዚህ የምትሰራው ስራ የማይገባት ስራ ነው። ገብቶሻል? ጽዳት ነው የምትሰራው። ቃልዬ አይገባት። ተረዳሽኝ አይደል? ይሄ አይገባት። እዛ ሂዳ እንኳን እናቷ ቆሎ ሽጣ ነው ያሳደገቻት። ገብቶሻል? ተቃጥላ ነው ያሳደገቻት። ብዙ ነገር ሆና ነው ያሳደገቻት። ማንም የጉለሌ ህዝብ ያ ቃል ይመሰክርላታል። ገባሽ? ግን ቃልዬ የለችም ተብሎ አሁን ላይ በቃልዬ የውሸት ነገር መደረግ የለበትም። በቃ እውነቱን ተናግሮ የመሸበት ማለት ነው። ገብቶሻል? እውነቱን ተናግሮ የመሸበት ማለት ነው። ይደብራል እንደዚህ አይነት ነገር። እንዴት ህሊናሽ እንዴት ይፈቅድልሻል? ቆይ አንዴ ወንድሜ፣ አንዴ እኔ እነሱን ትችላሉ። ፈርስት ኦፍ ኦል አንተ ወንድም ስለሆንክ ለሪካ ምስክር ልትሆን አትችልም። ለምን? ወንድም ነክ ኖ ምስክር ልሆን አይደለም፣ ማስረጃ እኔ በማስረጃ ነው አቡዬ። አዎ በጣም ጥሩ። እናትየው አልገባልኝም ለምናገረው ነገር ሪስክ እየወሰድኩ ነው የምነግርሽ። እሺ ችግር የለም። ደረሰኙ ቮይስም አለኝ ደረሰኛ እያመሰገነቻት ቮይስ አለኝ እያመሰገነቻት ገንዘቡ ደርሶልኛል። እና ወንድሜ እየተደማመጥን ወንድሜ ቮይሱን ተወውና ደረሰኝ ነው ማስረጃ ዶክመንት አለ፣ ደረሰኝ አለ። ደረሰኙ ቼክ ይደረጋል። ደረሰኙ ባንክ ቼክ ይደረጋል። ኦሪጂናል ትክክለኛ ደረሰኝ ነው ወይስ ፌክ ደረሰኝ ነው? ትክክለኛ ደረሰኝ ከሆነ ኦሬዲ ወደ አካውንታቸው ገብቶ እንዴት ነው እናት ያላወቁት? እናት ትመጣለች፣ እናት ትናገራለች፣ ዳታዋን እያስተካከለች ነው። ከዛ ውጪ ደግሞ ማለት ነው ትልቅ ምስክር ሊሆን የሚችለው ዶክመንት ነው። ኦኬ እንጂ ምርመራው የአስክሬን ምርመራ ወጥቶ ቃልዬ ነፍሷን ይማረው ራሷን አጥፍታ ከሆነ በምንም ሁኔታ ሪካ ተጠያቂ ልትሆን አትችልም። ራሷን አጥፍታ ከሆነ እሷ እንዴት ነው ልትጠይቅ የምችለው? ራሷን ካጠፋች። እሺ እዳ ያመጣሁሽን የከፈልኩሽን ሌላ ኮድ ስጫችሁ፣ በሌላ አካውንት ሊገቡ ነው። ኔትወርክ አስቸግሮን ነው ብለው ነው። ሌላ ኮድ ስጭኝ፣ ዋትስአፕ ላይ ላኪልኝ። እሺ የሚገቡበትን አካውንት ፕሮፋይል ላኪልኛ። እንዴት እናውቀዋለን? እሺ ላኪልኝ ዋትስአፕ ላይ። አው ልካልኛለች፣ ራሷ እናትየው ልካልኛለች። ይኸው ኮዱን እኔ ለራሳቸው እዚህ ጋር ልኬላቸው። ከፈለግሽም አንድ ላይ ነን፣ እዛው አገናኝሻለሁ። ከፈለግሽም ሰጣቸዋለሁ። ስልክ እኔ ከጨረስኩ በኋላ እኔ መስጠት እችላለሁ። አይ ነው እንትን ካለባቸው ብዬ። እሺ ቆይ አንዴ ፎርዋርድ ሞዴሬተሮች ግሩፕ ላይ ልክ ያለው የቃል